ከፋኖ ጋር መዋጋታችን አይቀርም። ሞንጀሪኖ ኤርትራ እየፈረሰች ነው። በአስመራ ከባድ ቀውስ ተከስቷል። የእስራኤል ጦር በበርካታ የዌስት ባንክ ከተሞች ላይ ጥቃት ሰነዘረ። ሁሉንም በዝርዝር እናስደምጣለን። የዕለተ ሰኞ ዕለታዊ መረጃችን ተጀምሯል። ከፋኖ ጋር መዋጋታችን አይቀርም። ሞንጀሪኖ የህወሓት ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ከሰሞኑ በአንድ መድረክ ላይ አነጋጋሪ አስተያየት ሰጥቷል። አሁን ከተጣመርናቸው ኃይሎች ጋር መዋጋታችን አይቀርም ብለዋል። የኃላፊዋ ንግግር የጽምዶ ኃይሎችን የትብብር መሰረት የሚያናጋ ነው ተብሏል። ወይዘሮ ፈትለወርቅ ቃል በቃል እየተናገሩት ዋናው ነገር ብልጽግናን ለመጣል ፍላጎት ያሳየ እንጂ የትኛውም ስብስብ እርስ በራሱ እሳትና ጭድ ቢሆንም እንኳን አብረን እንሰራለን፣ ብልጽግናን ከጣልን በኋላ ደግሞ የአሸናፊዎች አሸናፊ ለመለየት ሌላ ዙር ፍልሚያ ይኖረናል። ለዚህም እየተዘጋጀን ነው። ይህ በተለያየ መልክ የተጀመረውን ትብብራችንን ስናየው የተለያየ ፍላጎት ያለን ኃይሎች ሆነን ነው ትብብር እየፈጠርን ያለ ነው። በዓላማ በፕሮግራም ወደፊት በረዥም ጊዜ እቅድ ምናምን አንድነን ማለት አይደለም። ትብብራችን በዛች በምታገናኘን ነገር ብቻ ነው። እኛ ከፋኖ የምንለይበት የፖለቲካ አቋም አለን። ከሻቢያ ይሁን ከሌሎች የተለያዩ ኃይሎች የምንለያይባቸው መዓት ጉዳዮች አሉ። አንድ የሚያደርገን ግን የብልጽግና ስርዓት የሁላችንም ስጋት ነው የሚለው ነው። ይቺ ብቻ ናት የምታገናኘን። እንደ ተሞክሮ ልንወስደው የሚገባን ነገር ደግሞ እንኳን አሁን በብዙ ጉዳዮች ልዩነት ካለንና በዓላማ ከማንገናኛቸው የተለያዩ ኃይሎች ጋር የምንፈጥረው ትብብር ይቅርና ኢህአዴግም እኮ ፈርሷል። ኢህአዴግ እኮ የኦሮሞ፣ የአማራ፣ የደቡብ ኢትዮጵያ ኃይሎች አራት ድርጅቶች አንድ ላይ ሆነን የፈጠርነውና በፕሮግራም ወይም ዓላማ አንድ የነበረ ድርጅት ነበር። ግንኙነታችንም ስትራቴጂካዊ ነበር፣ ታክቲካልም አልነበረም። በተለያየ ቋንቋ የተጻፈች አንዲት ፕሮግራም ነበር የነበረችን። ግንባር ከመሆናችን ውጪ አንድ ድርጅት ማለት ነበርን። በዚህ ደረጃ የነበረን ሰዎች እኮ ተካክደናል። እንኳን ይሄ በዓላማ ከማይመስሉን ኃይሎች ጋር የምንፈጥረው ትብብር ይቅርና ሲሉ ወይዘሮ ፈትለወርቅ ገብረ እግዚአብሔር ተናግረዋል። ኤርትራ እየፈረሰች ነው። በአስመራ ከባድ ቀውስ ተከስቷል። አስመራን ጨምሮ በመላ ኤርትራ ከባድ ቀውስ ተከስቷል። የሻቢያ ፖሊሲ ኤርትራን ምን አይነት ማጥ ውስጥ እየከተታት እንዳለ በግላጭ እየታየ ነው። ነጋ ጠባ የኢትዮጵያን ውድቅት የሚዘግቡ ሻቢያ የሚደጉማቸው የሚዲያ ሚሊሻዎች ይህን የኤርትራ ቀውስ እንዳልተፈጠረ ሁሉ ዘንግተውበታል። የቀድሞ የሻቢያ ታጋይ የነበረውና በአሁኑ ወቅት በኖርዌይ ዩኒቨርሲቲ ተመራማሪ የሆኑት ሙሐመድ ከይር ኦመር የኤርትራን አሁናዊ ቀውስ በተመለከተ ያጋሩት መረጃ አስደንጋጭ ነው። መረጃው ኢሳያስ አፈወርቂ በገዛ አምሳላቸው ጠፍጥፈው የሰሯትን ሀገር በገዛ እጃቸው እያፈረሷት ይሆን የሚል ጥያቄን ያስነሳል። ተመራማሪው ባጋሩት መረጃ በኤርትራ ከባድ የንጹህ መጠጥ ውሃ እና የመድኃኒት እጥረት ተከስቷል። ይህም የሻቢያ ፖሊሲ ውጤት ስለመሆኑ ተመራማሪው ያነሳሉ። በኤርትራ በተለይም በአስመራ ነገሮች ሁሉ የመፈራረስ አዝማሚያ እያሳዩ ነው የሚሉት ሙሐመድ የከተማዋ የውሃ ቀውስ እየተባባሰ በመምጣቱ ብዙ ነዋሪዎች በግል የውሃ ቦቴዎች የሚቀርበውን ጨዋማ ውሃ ለመግዛት ተገደዋል ይላሉ። አንድ በርሜል ውሃ በሚገኝበት ጊዜ ዋጋው 15 ናቅፋ ነበር። ሆኖም ያ ውሃ ለመጠጥ፣ ለምግብ ማብሰያ፣ ለመታጠቢያ፣ ለልብስ እጥበትና ለቤት ማጽጃ መብቃት አለበት። ይህም ለብዙ ኤርትራውያን ከአቅም በላይ ሆኗል። ከዚህም በተጨማሪ ረጅም ሰዓታት የሚወስደው የኤሌክትሪክ መቆራረጥ ደግሞ የዕለት ተዕለት ችግሩን በማባባስ መሰረታዊ አገልግሎቶችን እያስተጓጎለ ይገኛል። የኤርትራ አሁናዊ ቀውስ በእነዚህ ጉዳዮች ብቻ የተገደበ ግን አይደለም። ከዚህ ባለፈ በሀገሪቱ ከባድ መድኃኒት እጥረት ተከስቷል። እንደ ፓራስታሞል ያሉ የተለመዱ የህመም ማስታገሻዎች እንኳን ተከማችተው የሚቀመጡ ሲሆን አብዛኛውን ጊዜ ከውጭ ሀገር በሚመጡ ዘመዶች አማካኝነት ወደ ሀገር ውስጥ ይገባሉ። በኤርትራ ጥቂት ክኒኖች በቤት ውስጥ ማግኘት እንደ ልማድ ሳይሆን እንደ እድል የሚቆጠር ሆኗል። ነገር ግን የኑሮ ሁኔታው እየተባባሰ በሄደ ቁጥር የስርዓቱ የግጭትና የውትድርና ፍላጎት የቀነሰ አይመስልም። ለብዙ ኤርትራውያን የሀገራቸው ደህንነት ትልቁ ስጋት ውጫዊ ጠላት ሳይሆን የኢሳያስ አፈወርቂ ፖሊሲዎች እንደሆኑ ተመራማሪው ገልጸዋል። የእስራኤል ጦር በርካታ የዌስት ባንክ ከተሞች ላይ ጥቃት ሰነዘረም። በዌስት ባንክ ቢያንስ 20 ተጨማሪ ከተሞች ላይ ወረራ የተፈጸመ ሲሆን ቤቶች ፈርሰዋል፣ እንዲሁም በደርዘን የሚቆጠሩ ፍልስጤማውያን ታስረዋል ነው የተባለው። የእስራኤል ወታደሮች በተያዘችው ዌስት ባንክና ምስራቅ ኢየሩሳሌም የሚያደርጉትን ጥቃት አጠናክረው ቀጥለዋል። ቢያንስ 20 ከተሞችንና መንደሮችን በመውረር
ቤቶችን በማፍረስና በደርዘን የሚቆጠሩ ፍልስጤማውያንን በቁጥጥር ስር አውለዋል ነው የተባለው። የአልጀዚራ ዘጋቢዎች እንደዘገቡት የእስራኤል ጦር ከናብሉስ በስተደቡብ በምትገኘው ቤይታ ከተማ የሚገኘውን የጀባል ሳልማን አካባቢ የወረረ ሲሆን ከራማላ በስተ ምዕራብ በምትገኘው ኒሊን ከተማም የማፍረስ ስራዎችን አከናውነዋል። 5 ፍልስጤማውያንን በቁጥጥር ስር ውለዋል። የእስራኤል ሰፋሪዎች በፍልስጤማውያን ላይ የሚያደርሱትን ጥቃት በአብዛኛው በቤቶቻቸው በምሽት በማስፈራራት ይቀጥላሉ ሲል አልጀዚራ ዘግቧል።